እሺ ልጆች የዛሬ ተመልሰን መተናል። ዛሬ ደግሞ የምናየው ሱሪ አሰራር ይሆናል ማለት ነው። ከፓተርን ሜሽን ጀምሮ እንዴት አድርገን እንቆርጣለን፣ እንዴት አድርገን እንሰፋለን የሚለውን እናያለን ማለት ነው። እናንተ ደግሞ ወደ ፕሮግራማችን ከማለፋችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። ሌላ ደግሞ በዚህ ውስጥ ላሉ ሰዎች ሼር በማድረግ እነሱንም ማጋራት ትችላላችሁ ማለት ነው። ወደ ፕሮግራማችን እናልፋለን። እሺ ውዶቼ አሁን ደግሞ ወደ ልኬቱ እንገባለን። ልኬት ስንጀምር ከቁመት እንጀምራለን። ቁመቱ 90 ሴንቲሜትር ነው። ከዛ ከወገብ እስከ ጉልበት ያለውን እንለካለን። እሱ ደግሞ 50 ሴንቲሜትር ነው። የወገብ ዙሪያው 85 ሴንቲሜትር ነው። የዳሌ ዙሪያው 95 ሴንቲሜትር ነው። የጉልበቱ ዙሪያ 40 ሴንቲሜትር ነው። የእግሩ ጫፍ ወይም ደግሞ ይሄ ተረከሱ ዙሪያው 28 ሴንቲሜትር ነው። ከዛ የጭኑ ዙሪያው 57 ሴንቲሜትር ነው ማለት ነው። እነዚህ ልኬቶች ለክተን ጨርሰናል። አጠቃላይ 7 ልኬቶች ነው የወሰድነው። አሁን ደግሞ ወደ ፓተርን እሺ፣ ቀጣይ ፓተርን ለመስራት የሚያስፈልገን ነገር አሟልተናል። ሜትር አለን፣ ካልኩሌተር አለን፣ ማርከር ቾክ አለን፣ ማስመሪያ ዘጋጅተናል ማለት ነው። አሁን ደግሞ ፓተርን ወደ መስራት እናልፋለን ማለት ነው። እሺ የምንጀምረው ፍሬም ከመስራት ነው። እሺ ውዶቼ መጀመሪያ ፍሬም እንሰራለን። ይሄ ፍሬማችን ነው። ከዛ ከፍሬማችን ወደ ውስጥ በዚህኛው በኩልም ፍሬም እንሰራለን። እሺ ይሄ ፍሬማችን ጋይድ ለማድረግ ይጠቅመናል ማለት ነው። ከዛ በዚህ ቁመታችን 90 ሴንቲሜትር ነው። 50 ድረስ ዘጠና ሴንቲሜትር ማለት ነው። ቁመቱ እዚህ ድረስ ነው። ከዛ መሀልም እንለካለን 50 40 90 ሴንቲሜትር እዚህ ድረስ ማለት ነው። እሺ ከዛ በኋላ ከላይ ወደ ታች እሺ ምን እናደርጋለን? ዳሌያችን አለ 95 ሴንቲሜትር ነው። 95 ሲካፈል ለ4 23 ሴንቲሜትር ይሆናል። ከዚህ ወደዚህ 23 ሴንቲሜትር ወደዚህ 23 ሴንቲሜትር እናሰምራለን። ከዛ በኋላ እዚሁ ዳሌው ሲከፈል ለ20 እናደርጋለን። ይሄኛው ፍሮንት ክሮች ይሰጠናል ማለት ነው። ከዛ ስንት ይመጣል? 4.5 ይመጣል። ከዛ በኋላ እዚህ ላይ ድጋሚ ዳሌ ሲከፈል 4 እናደርጋለን። 23.7 ይመጣል። ኦልሞስት 24 ሴንቲሜትር አካባቢ ማለት ነው። አጠቃላይ ሁለቱም ወደ 29.5 ሴንቲሜትር ይመጣል። ያ ማለት ፍሬማችን ነው ማለት ነው። 29.5 እሺ ዱጂ ከዛ ጀስት በላይኛው ልክ ሙሉ ፍሬማችንን እንሰራለን ማለት ነው። ይሄ ፍሮንታችን ፍሬም ነው ማለት ነው። ከዛ ጀስት ከዚች ከክሮች ፖይንታችን እስከ ሳይድ ድረስ ያለውን እኩል እናካፍለውና 14.75 አካባቢ ይመጣል። ይሄ አሁን ነው የማሰምረው ሴንተር ፍሮንታችን ወይም ደግሞ ግሬድ ላይናችን ነው ማለት ነው። ግሬድ ላይናችን ነው ማለት ነው። እሺ ከዛ በኋላ ምን እናደርጋለን? ጀስት እዚህ ጋር ኒ አለ ጉልበታችን 50 ሴንቲሜትር ከላይ ወርደን የለካነው እንሰራለን። እዚህ 50 ወርደን ኒያችን አለ እዚህ ጫፍ ላይ ቦቶም አለ ማለት ነው። ከዛ ጀስት ከዚህ 5 ሴንቲሜትራችን እናደርግና ከዛ በኋላ ከዚህ ወደ ላይ ክሮች ሂፓችንን ለማግኘት ይሄን ሲካፈል ለ16 እናደርገዋለን። 5.9 ሲጀመር 1 ደግሞ 6.9 አሊያም 7 ሴንቲሜትር አካባቢ ሂፓችን እናገኛለን ማለት ነው። እዚህ ጋር ሂፓችን ይገኛል ማለት ነው። ከዛ ነው ከዛ በኋላ ከዚህ ከጫፍ ላይ ወጣች 1 ሴንቲሜትር እንቀንሳለን። ከዛ ከዚህ ደግሞ ሳይድ ላይ 1 ሴንቲሜትር ፕላስ እናደርግና ከዛ ዌስት እንለካለን። ከዛ ዌስቱ ስንት ነው? 85 ነው። 85 ሲካፈል ለ4 21.25 እያለ ይሄዳል። ዳት ሚንስ እዚህ ጋር ነው የሚሆነው። አንድ ፕላስ እናደርጋለን ጫፍ ላይ ከዛኛው ለከለች። እሺ አሁን ዌስት እንሰራለን። ዌስት 85 ነው ሲካፈል ለ4 እናደርገዋለን። ከዛ ደግሞ ፒንስ ጫፍ ላይ ስለሚያዝ ለፒንስ ሲደመር 2 ይበቃናል። አጠቃላይ 23.25 እናሰምራለን ማለት ነው። 23.25 ዳት ሚንስ እዚህ ጋር ትመጣለች ከነ ፒንሷ ማለት ነው። ወደ ላይ 1 ሴንቲሜትር እንወጣለን እዚህ ጋር። ከዛ ይሄኛው ኖርማሊ ቀለል ባለ ከርቭ እንደዚህ አድርገን እናያይዘዋለን ማለት ነው። ከዛች ነው
ቀለል ባለ ከርቭ እንደዚህ አይነት ሁኔታ ትያያዛለች ማለት ነው። ከዛ ኒ ሰርከምፍራንሳችን ደግሞ ወይም የጉልበት ዙሪያችን 40 ሴንቲሜትር ነው። 40 ሲካፈል ለ4 10 ይሆናል። ከዛ ከዚህ ወደዚህ 10 ከዚህ ወደዚህ 10 እናደርጋለን። ከዛ ሂሚንጉ ላይ 28 ሲካፈል ለ4 7 ሴንቲሜትር ማለት ነው። ፍሮንቱ ላይ 7 እንደዚህ እናደርጋለን ማለት ነው። ያን ሳሳባለች ከርፍ ያን ደግሞ በዚህ ሳሳባለች ከርፍ በዚህ ቸገር እንሰራታለን ማለት ነው። ከዛ ፍሮንት የፖኬት ምልክት ቢል እናደርጋለን። ወደዚህ 4.5 ወደ ታች ወንጅ ስለሆነ 17 ሴንቲሜትር እንወርዳለን። እዚህ ጋር ፖኬት ያለው ማለት ነው። ይሄ ፍሮንት ይሄን ይመስላል። ከዛ ከዚህ ወርታች 3 ሴንቲሜትር ቲሚንግ ወይም ደግሞ ለእግር እንሰጣለን ማለት ነው። እኛው ምታጠፍና ታጥፋ ከዚህ ኩላባት ቆርጣለች ማለት ነው። ፍሮንት ይሄን ይመስላል። አሁን ደግሞ ባክ ለመስራት ፍሮንቱን ቆርጠን እናውጣና ባክ ላይ ትሬስ አድርገን ራሱን ኮፒ አድርገን ሊታሻሽለን እንደምቆርጥ አሳያቸዋለሁ። እሺ ልጆቼ ፍሮንቲን የባክ ጨርቅ ላይ አንጥፈዋለሁ ማለት ነው። አሁን ካነጠፍኩት በኋላ ባክ ለመስራት እናደርጋለሁ። እቺኛ ፖይንት አለች አይደለች? ፍሮንት ክሮቻችን ናት። ከሷ የባክ ክሮችን ለማግኘት የሷን ያህል ቅድም የሰራነው እንዴት ነው? ከዚህ ከዚህ ያመጣ ነው ሂፕ ኦቨር 20 አድርገን አይደል ያመጣ ነው ፕላስ1። አሁን ደግሞ ባክን ከዚህ ከፖይንቷ ላይ ድጋሚ ፎርሙላ ምንድነው? ሂፕ ኦቨር 10 ፕላስ1 ነው። ስለዚህ እዚህ ላይ እንደዚህ አድርገን ደብል እናደርጋታለን። ከዛ ከዚህ ወደዚህ 1.5 እንደተለመደው እዚህ ጋር ይመጣል ማለት ነው። ሲሟላውን ሰተነዋል። ከዚህ በኋላ ያለውን ባክን ሰራ ሙሉ ሲሟላውን እየሰጠን ነው የምንሰራው። ከዛ እቺ ሴንተራችን ናት ማለት ፍሮንት ሴንተር ናት፣ ወይም ደግሞ ዚፕ የሚገጠምባት ሴንተር ናት። ከሱ ወደ ላይ 4 ሴንቲሜትር ወደ ላይ ከፍልና ፖይንት አደርጋለሁ። ይሄኛው ደግሞ ሲማችን የሚያልፍበት ባክ ነው ማለት ነው። ከሱ 4 ሴንቲሜትር ከሄድኩ በኋላ አራት ያልኩት ከዚህ ወደዚህ ወረድነት አንዳለች ከሱ ወደ ላይ 3 ሴንቲሜትር እንደማለት ነው። ከዛ እዚች ጋር 1.5 ከፍላለሁ። 1.5 ከፍ እንደምትነው እቺ ሲማችን ናት ወደ ላይ ማለት ነው። እዚህ ጋር 1.5 ስትናል ከዚህ እስከዚህ ድረስ እናሰርበዋለን። ከዚህ እስከዚህ እናሰርበዋለን ማለት ነው። እዚህ ድረስ ከዚህ ሜስታችን ትችላል ነው። ከዚህ እስከዚህ ተሰመረ ማለት ነው። ከዛ ከዚህ ወደዚህ 1.5 ወደ ኋላ ድጋሚ ከዚህ ወደዚህ 3 ሴንቲሜትር ነው የሚሄደው። 3 ሴንቲሜትር ሲማላውን ማለት ነው። 3 ሴንቲሜትሩ ሲማችን የሚያልቀው እዚህ ጋር ነው። 3 ሴንቲሜትር ወደ ኋላ ይሄዳለሁ። ከዛ በኋላ ከዚህ ያለው እንደካለው ቅድም 23.5 መጥቷል ዌስት የፍሮንት ማለት ነው። ፒንስ 2 ሴንቲሜትር ሰተን ባክ ላይ ልክ እንደዛው ለፒንስ 2 ሴንቲሜትር ሰተን 23.5 ሆኗል። እሱን ተካፍሎ 11.7 አካባቢ ይመጣል ማለት ነው። እዚህ ጋር ነው እዚህ ሴንተራችን ይሆናል ማለት ነው። ከዛ በኋላ እወርዳለሁ እኒ ላይ ከዚህ ወደዚህ 2 ሴንቲሜትር ለኒ ወይም ለጉልበት 2 ሴንቲሜትር ሰጣለሁ። ከዛ እግር ላይ ከዛ እዚህ እግር ላይ ከዚህ 2 ሴንቲሜትር እሰጠዋለሁ ማለት ነው። ይሄን ከነ እዚህ ጋር ሲም ስላለው ከነ ሲሙን ከየሰጠው ያለው ማለት ነው። ሲሟላውን ሲጨምር ስለሆነ ከዚህ በኋላ ላይን ተከትዬ ነው የምቆርጠው። ከዛ ይችላል ኖርማሊ ሳሳ በኋላ ከርፍ እንደዚህ አድርገን እናገናኛታለን። ከዛ ከዚህ እዚህ ጋር እናገናኛችንን ኖርማሊ ሳሳ በኋላ ከርፍ እንደዚህ ነው ትገናኛለች ማለት ነው። ልክ ሲም ስናደርግ እዚህ ጋር እንደተወው መስጠለች ሲም እናደርጋት ደግሞ በዚህ አይነት ሁኔታ ነው ማለት ነው። ይሄን ያሰብኩላችሁ የሚሰፋበት ነው። ከዚህ በኋላ ዌስት ባንድ ይኖራል ማለት ነው። ባክ ይሄን መስመር ስንቆርጥ ፍሮንታችንን ይዛን ቆርጣለን። ጀስት በዚህ በኩል ያለው ሳይድ ይሄ ሳይነሳ የፍሮንትን ሲሟላ መስተከተል ነው የምንቆርጠው። እዚህ ጋር ሲደርስ ደግሞ እቺን አጥፋታለሁ። እግሯን እዚህ ጋር ነው ሴንተሯ። የማጥፋት ደግሞ
ወደ ውስጥ የሚቀረው ከእግሩ እኩል እንዲቀር ነው። ወይ ከፍ ወይ ዝቅ እንዳይል እኩል እንዲቆረጥ አጥፌ በመስመሩ ልክ እቆርጣታለሁ ማለት ነው። ስለዚህ ባካችንም ይሄን ይመስላል ማለት ነው። እዛ ያጠፍ እናደርግና አሁን ይሄ የምንሰራው ፖኬታችንን ነው። ዳርትና ፖኬት እንሰራለን። መጀመሪያ 90 ዲግሪ። እሺ አሁን ከዚህ ወደዚህ 6.5 ምልክት እናደርጋለን። 6.5 ከዛ 13 ሴንቲሜትር ላይ ምልክት እናደርግና አሁን ወደታች ከሶስቱ መቅጣጫ 7 ሴንቲሜትር እንወርዳለን። እነዚህ ፖኬቶች ናቸው። 7 እቺ ባክ ፖኬታችን ናት ማለት ነው። ከዛ እቺን እኩል አካፍለን 6.5 ደግሞ ዳርታችን ናት ማለት ነው። ባክ ፒንስ እንይዛለን። እቺ ፒንስ እንይዛለን። 1 ሴንቲሜትር እንደዚህ ትሰፋለች። ኪሳችን እዚህ ጋር ይሰራል። ኪስ የሚኖረው አንድ ላይ ብቻ ነው ባክ ማለት ነው። ከዛ በኋላ ይሄኛው ሲማላው ይታጠፋል። እንደዚህ ይሆናል። ሂዳ ሲማላው እንደዚህ ይሆናል። ይሄ ባኪሳችን ነው። አሁን ይሄን ጨርሰናል። ከዛ ፍሮንት ፖኬት እንቆርጣለን። ፍሮንት ፖኬት እና ዌስት ባንድ እንቆርጣለን ማለት ነው። ይሄ የቀረን ነው። እሱን ለመቁረጥ እናጥፎና እዚህ ጋር ፍሬም እናደርግለታለን። ከዛ ከዚህ ወርታች 6 ሴንቲሜትር ከፍሬማችን ወርታች ማለት 6 ሴንቲሜትር እዚህ ጋርም 6 ሴንቲሜትር። ይሄኛው ምንድነው ዌስት ባንዳችን ነው ማለት ነው። እንቆርጣለን። ዌስት ባንዳችንን ቆርጠናል። ከዛ ይሄ የሚቀረውን ፖኬት እንሰራበታለን ማለት ነው። ከዛ በዚህ ፖኬት ለመስራት መጀመሪያ ይሄንን ፍሮንት ላይ እናነጥፋለን። በዚህ ካነጠፍነው በኋላ ፍሮንት ብቻ ማለት ነው። በዚህ ማለውን ልክ ይሄን እንደዚህ እንቆርጠዋለን። ከዛ ከታች ከዚህ እኩል ስለሆነ ችግር የለውም። ከዛ እዚህ ጋር 1.5 ስፔስ ሰተን ይሄ ፖኬት እናጣጣለን ማለት ነው። ሙሉ ስፔስ 1.5 ስለሰጠን አንቸገርም ከዚህ በኋላ። ከዛ እቺን ያወጣናትን እኩል እናጥፍና የኪሱ ሳይዝ ከዛ ፖኬቱን ደግሞ ሎንድን ስለሆነ እስከ 27 ሴንቲሜትር ድረስ እናድርገውና ከነዚህ 20 ሴንቲሜትር ራሱን ፍሮንት የቆረጥነውን ከዛ ሳይዱን ይሄ ለተላለቀው እኩል ማድረግ ማለት ነው። ይሄ ፍሮንት ፖኬታችን ነው ማለት ነው። እሺ ደግሞ የቀራችሁ ናት። በዚህ ደግሞ ባክ ፖኬት እንሰራለን። የተረፈ ጎልጽ ጨርቅ አለ ደግሞ እዚህ ጋር እንታዩት። እነዚህ ደግሞ ለፍሌፒስ እና ለቤልት ሉፕ እንጠቀማቸዋለን ማለት ነው። ስለዚህ ወደ ሲሚንግ እናልፋለን። እሺ ይሄ ቆርጠን ጨርሰናል ማለት ነው። ፍሮንቱንም ባኩንም ስሊቡንም ዌስት ባንዱንም እንደምታዩት ሁሉንም ቆርጠን ጨርሰናል። ከዚህ በኋላ የቀረን የሚጋጠሙ ነው። እሱን ደግሞ በፓርቱ አብረን እና ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ሀሳባችሁን ጻፉልኝ። በዚህ ሙያ ላይ ላሉ ለሌሎች ሰዎች ደግሞ ሼር በማድረግ እነሱ ጋር እንዲደርስ አድርጉት። ብዙ ይታይ አይደለም ቪዲዮ ስለሚያስፈልገኝ ለብሰው ጋር እንዲደርስ ሼር ማድረጋችሁ እንዳትረሱ። የዛሬ ፕሮግራም ይሄን ይመስል ነበር። በቀጣይ ገጥመን ጨርሰን እናያለን ማለት ነው። እስከ ቀጣይ ፕሮግራም ድረስ ቻው።